አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ክርስቲያን ወገኖቼም ሰላም ብያለሁ። ኢንሻአላህ ዛሬ በአዲስ ቻናል በአዲስ ቪዲዮ መጥቻለሁ ማለት ነው። ኢንሻአላህ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። የኛው ቻናሌ ያለ ግን ብዙም ተስፋ አላረኩበትም። ሁለቴ ነው መሆን ያነሳብኝ። ዩቲዩብ ከከፈትኩት በጣም ቆይቷል። በጣም ግን እያደከመኝ ነው። ሁለቴ መሆን ያንስቷል። አሁን ላይ ደግሞ 6 ወር ምናምን ሆኖኛል መሆኑ ካነሳ። አሁን ላይ ደግሞ የዩቲዩብ ያለውን ነገር ታውቃላችሁ፣ በጣም ከባድ ነው ማለት ነው። እሱ ላይ ብዙም ተስፋ አላረኩም። ኢንሻአላህ አላህ ሱብሃነሁ ወተዓላ ደግሞ ያስተካክልልኝ ማለት ነው። ይህንን ደግሞ ሰብስክራይብ እያደረጋችሁ ሼር ላይክ እያደረጋችሁ አበረታቱኝ። ኮሜንት አስቀምጡ፣ ኢንሻአላህ በኮሜንት መልሳለሁ ማለት ነው እላችኋለሁ። ዩቲዩብ መቼም አድክም ነው ማለት ነው። ብዙ ጊዜ ሆኖኛል ከከፈትኩት። ያው ጥቅም የሌለው አክል ድካም ብቻ ነው ማለት ነው። ከሁሉ ነገር ያው ያረቃቸዋል ማለት ነው። አንዴ ደግሞ ከጀመርነው በኋላ ደግሞ ቁርጥን አንተወውም ማለት ነው። ስለዚህ አላህ ያበርታን ነው፣ አላህ ያበርታችሁ ነው። ተባብረን እስቲ ወደፊት ማለት ነው ኢንሻአላህ። ላይክ ሰብስክራይብ እያደረጋችሁ ማለት ነው። በኮሜንት ደግሞ መልሳለሁ ኢንሻአላህ። ኮሜንት አስቀምጡልኝ እላችኋለሁ። በዚህ አጋጣሚ ያው መንገድ እየሄድኩ ነው ማለት ነው። እሺ ዱባይን ላሳያችሁ ላስጎበኛችሁ ይሄን ይመስላል ማለት ነው። ያው መኪናው ረጋ ብሎ ስለማሄድ ይሮጣል ማለት ነው። ብዙም እንትን አይልም። ስለዚህ እኔ ደግሞ ያው ፍትፈታ ላይ የለውም። የሚታየውም ሰውም ደግሞ ቤተሰብ የሆነ ሰዎች ራሱ ወላሂ የምንዘያየር በብዛት በቃ የፍትፈታ ያለበት ቦታ ነው ማለት ነው። ሱብሃንአላህ። እኛ ለምሳሌ የተኛውን ቪዲዮ ለቀቅን ላይቭም ገባን በቃ መዘያየር ነው ግዴታ። ፍትፈታ መፈትፈት የለብንም ማለት ነው። አንድ ሰው ያው ፍላጎቱ ነው ማለት ነው። ስለዚህ አላህ ኸይር ነገር የምንሰራበት አላህ ያደርገን ማለት ነው። ስለዚህ ላይቭም ገባን ቪዲዮንም ለቀቅን ሞብላዝም ያኔ ፍትፈታ ብቻ ማለት ነው። መተባበር ነው፣ ወደፊት መራመድ ነው ያለብን ማለት ነው። የፌመሶቹን ለምሳሌ ኋላ ኋላ እንትን ማለት ሳይሆን እነሱ ለምሳሌ የቆዩ ዩቲዩበሮች እኛን ዞር ብለው ያዩ ሰብስክራይብ ብታደርጓቸው ሰብስክራይብ አይመልሱ። ስለዚህ እኛ ደግሞ ከታች ያለን ደግሞ እርስ በራሳችን እንትን ማደጋገፍ አለብን ማለት ነው። ላይክ በማድረግ ሰብስክራይብ ሼር በማድረግ ኢንሻአላህ እኛም እናድጋለን፣ እኛም እንፈምሳለን ማለት ነው። አላህ ካለ ማለት ነው። አላህ ያበርታን ሁላችንም እላችኋለሁ ውድ ቤተሰቦቼ። እሺ ሀባቢ ይሄን ይመስል ነበር ቪዲዮ ማለት ነው። ኢንሻአላህ ኮሜንት አስቀምጡልኝ። ባያችሁኝ ሰዓት ደግሞ ሰብስክራይብ ላይክ እንዳትረሱ ማለት ነው። እሺ ሰምታችኋል። በያላችሁ በሰላማችሁ ይብዛ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።